ወደ ኋላ አትዩ። አንድ በጣም አስገራሚ ቦታ ላሳያችሁ። እግዚአብሔር ከሆነ ጥፋት፣ ከሆነ ውድቀት፣ ከሆነ መሰበር እያወጣችሁ ከሆነ ወደ ኋላ አትዩ። መጽሐፍ ቅዱስ ላይ ከተጠቀሱ አስገራሚ ታሪኮች መካከል አንዱ ለሎጥ ወደ ኋላ አቲ ቤተሰቦችን ይዘ ውጣ የተባለባት የሶዶም ከተማ ነች። ከዛም ባለቤቱን አስከትሎ ከሶዶም ከተማ እየወጣ በነበረበት ሰዓት እግዚአብሔር የሶዶምና ገሞራ ላይ እሳትና ዲን አዝንቦ ከተማዋን ሲያጠፋ የተባለችውን ትታ ያልተባለችውን ያደረገችው የሎጥ ሚስት ወደ ኋላ ዞራ የሶዶምን ከተማ ተመለከተች። በዚህ ጊዜ እግዚአብሔር የጨው ሐውልት አድርጎ አስቀራት። እንደምታዩት ከላይ ብዙ ቱሪስቶችም እየመጡ የሚጎበኙት ይህ የሎጥ ሚስት ተራራ ነው። እንግዲህ የሎጥ ሚስት የጨው ሐውልት ሆና ከቀረች በኋላ እዚህ ቦታ ላይ ነው ይህ ነገር የተከናወነው ነው የሚሉት። እዚህ ጋር የምታዩትም ድንጋይ የሎጥ ሚስት ናት ብለው ነው የሚያስቡትም የሚያስተምሩትም። በየቀኑም ብዙ ሺህ ቱሪስቶች እየመጡ ይጎበኙታል ይህንን ቦታ ማለት ነው። መጽሐፍ ቅዱስ ላይ ከተጠቀሱ አስገራሚ ቦታዎች አንዱ ይህ የሎጥ ሚስት ተራራ ነው። መጽሐፍ ቅዱስም ታሪኩ ተጠቅሷል እንግዲህ የሶዶም ከተማ። ስለዚህ የሶዶም ከተማ ይሄ ነው ብለው ነው የሚያሳዩን። እንግዲህ የኔ ማስጎብኛ ያመጣኝ እዚህ ነው። ኢንተርኔትም ቼክ ሳረግ የሶዶም ከተማ በጆርዳን በኩል ይሄ ነው። የሎጥ ሚስት የጨው ሐውልት የሆነችበትን ተራራ ብዙ ሰዎች ይጎበኙታል። እንግዲህ እግዚአብሔር እያወጣችሁ ከሆነ እግዚአብሔር ወደ ሆነ መንገድ እየወሰዳችሁ ከሆነ እያተረፋችሁ ከሆነ መንገድ ካሳያችሁ የጸሎታችሁ ምላሽ እየተመለሰ ከመሰላችሁ ፈጽሞ ወደ ኋላ አትዩ።